አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አላችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። እናንተ አላችሁ አይደል? ረመዳን ሙባረክ ብያለሁ ቤተሰቦቼ። እንግዲህ ዛሬ እኛ ቤት እንግዳ ሊመጣ ነው። ፈታ ሸብረቅ እያልኩ ነው ማለት ነው። እንግዲህ ዛሬ እንደምታዩ ክሬም አይነታቸው ተዘጋጅተዋል። ይቅርታ ቤተሰቦቼ እንትን ብሎብኝ ነው ማለት ነው። እና እንዴት ነው እናንተስ ጋር? እኔ ጋር ይሄ ይመስላል። እንግዲህ በሚቀጥለው አመት በሰላም ለሀገራችን አብቅቶን ከቤተሰቦቻችን የምንጾም አላህ ያድርገን እላችኋለሁ። ቤተሰብ እንግዲህ እህታችሁን እንደዚህ ደክማለች። በጣም እግሯ ራሱ መቆም አቃታት። ሱብሃንአላህ አልሐምዱሊላህ። አላህ ደግሞ የሰራነው ሁሉም ስራችን አላህ ይቀበለን። አላህ ደግሞ ዱዓችን ሙስተጀብ ያርግልን። ያው እንደዚህም እየሰራን ይሄም ኢባዳ ማለት ነው። ቤተሰቦቼ እንግዲህ ዱዓ አድርጉ። በሚቀጥለው አመት በሰላም ለሀገራችን እንዲያበቃን ከቤተሰቦቻችን እንድንጾም ያድርገን እላችኋለሁ። ቤተሰቦቼ እንግዲህ መልካም የኢባዳ ጊዜ፣ መልካም የረመዳን ወሬ ያርግልን እላችኋለሁ። ቤተሰቦች ወዳችኋለሁ። በያላችሁ በሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከወደዳችሁት ላይክ ሸር እንዳትረሱ ማለት ነው። ቤተሰቦቼ እንግዲህ ሸር አርጉልኝ እና እንደዛ ነው። እንግዲህ ዛሬ እኛ ቤት እንግዳ ስለሚመጣ ነው ይሄ ሁሉ የተዘጋጀ ማለት ነው ቤተሰቦቼ።